ሀገሪቱ መንግስት አልባ የመሆኑ ዋዜማ ላይ በመሆኗ የኢትዮጵያ ኃይሎች ለሽግግር ሂደት በጋራ እንዲቆሙ ሲሉ አመራሩ ጠየቁ። ጠቅላይ ሚኒስትሩም ፕሬዝደንቱን መንግስታቸው ሰላምን ማስከበር እንደተሳነው አምነው ማህበረሰብን ሲያስጠነቅቁም ተሰምቷል። በአማራ ክልል የሚደረጉ ውጊያዎች ሲቀጥሉ በዘፈቀደ በተፈጸመ የከባድ መሳሪያ ድብደባ ያርሶ አደሩ የቁም ከብቶች ጭምር መገደላቸው ተነግሯል። ላለፉት ሳምንታት በክልሉ የነበረው ውጊያ መልኩ ወደ ፋኖ ኃይሎች የተደረገ ዘመቻ በመንግስት ሰራዊት በኩል በፋኖ ኃይሎች በኩል ደግሞ እነዚህን ጥቃቶች የመከላከልና መልሶ የማጥቃት የካምፕና የጉዞ ላይ ውጊያዎች ነበሩ። ይህ ቀጥሎ አሁንም በወሎ ቀጠናም አምባሰል በተለምዶ ቋሆ ተብሎ በሚጠራ አካባቢ በርካታ ወታደሮች እንቅስቃሴ ላይ በነበሩበት ወቅት ድንገተኛ ውጊያ ተቀስቅሶ ከፍ ያለ ሰብአዊ ጉዳት አጋጥሟል። ከጋሸና ወደ ላሊበላ በመጓዝ ላይ የነበሩ ወታደሮችም እንዲሁ ደፈጣ ጠብቋቸዋል። በተመሳሳይ በአማራ ሳይንት ደንሳ ቀጠናም ይሄው ድንገተኛ ጥቃት በቁጥር በውል ያልታወቁት መጎዳት ምክንያት መሆኑ ታውቋል። የአገዛዙ ኃይሎች በዚህ አካባቢ ያጋጠማቸውን ጉዳት ተከትሎ በተለይም ከመካነ ሰላም ወደ ገጠራማ አካባቢዎች የፈጸሙት የዘፈቀደ የከባድ መሳሪያ ድብደባም በአርሶ አደሩ ቀዬ በተለይም የቁም እንስሳትንም የገደለ መሆኑም ተገልጿል። ተመሳሳይ የከባድ መሳሪያ ድብደባ ከተፈጸመባቸው ስፍራዎች መካከል ሰሜን ሸዋ ዞን መርሐቤቴ ቀጠና ከትናንት በስቲያ የደረሰው የሚጠቀስ ሲሆን በዚህ አካባቢ ደግሞ አንድ መምህር መገደላቸው መዘገቡ የሚታወስ ነው። የኮማንዶ የአገዛዙ ኃይል በዚህ ቀጠና በተደረገው ውጊያ የፋኖ አመራሮችን ጭምር ገድያለሁ ማለቱም አይዘነጋም። የፋኖ ኃይሎች በአንጻሩ በአካባቢው የተገደሉ አመራሮቻቸውን በተመለከተ ማረጋገጫ ሰጥተው የብልጽግናው አገዛዝ 3 የኮማንዶ አመራሮች ተማርኳል፣ በርካታ ሰራዊትም ተደምስሷል፣ ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችም ተገኝተዋል ይላሉ። በክልሉ የሚካሄደው ጦርነት በእንዲህ ያለ መልኩ በቀጠለበት በዚህ ጊዜም ጠቅላይ ሚኒስትሩ ደግሞ ወደ ጎጃም ደብረ ማርቆስ መጓዛቸው የሚታወቅ ነው። ለጥቂት ደቂቃዎች ተገኝተው የአማራ ህዝብን ሽፍታ ደባቂ ብለው የገለጹበትን የኤርፖርት ግንባታ ምርቃት ላይ መታደማቸውም እንዲሁ በዚሁ የጎጃም ክፍል ሰራዊታቸውን እንዲመሩላቸው የላኳቸውና የመደቧቸው የ6ኛ እዝ አዛዡ ሜጀር ጀነራል ብርሃኑ ጥላሁን ደግሞም አብይ አህመድ ቆሞ የተናገረበት መድረክ የፋኖ ኃይሎች ካምፕ ነበር፣ ደምስሰናቸው አብይንም ኤርፖርቱንም አቆምንበት እያሉ ተናግሯል። በትናንቱ የደብረ ማርቆስ ቆይታቸው ጠቅላይ ሚኒስትሩ የተለመደው ከፋፋይ ንግግራቸው እንደተጠበቀ ሆኖ ትሪሊዮኖችን ከህዝብ እየሰበሰበ ያለ መንግስት ነኝ ብሎ የሚጠራው አገዛዛቸው የዜጎችን ወጥቶ የመግባት ዋስትና መስጠት የተሳነው፣ ሰላምን ማስፈን ያቃተው፣ ዋና ዋና መንገዶችን ሳይቀር መጠበቅ የቸገረው ስለመሆኑ ግን አረጋግጠዋል። በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። በዚህ ንግግራቸው ላይ የመንግስታቸውን አቅም ማጣት ማመናቸው እንደተጠበቀ ሆኖም ማህበረሰቡን ሽፍታ ደባቂ አድርገው ማቅረባቸው ግን ትኩረቱን የሳበ ሆኗል። በእርግጥ ከዚህ በፊትም ሽፍታ እየደበቃቸው ሰላም አምጣት ትበሉኝ ሲሉ አማረው ያውቃሉ። ይህ የብልጽግናው አገዛዝ ቁጥጥር ማጣት በክልሉ የሚላላኳቸው አቶ አረጋ ከበደን በተመሳሳይ ህዝቡ እየተሰቃየ ነው፣ እሾህና ሜካላ በቀለብን፣ ህዝቡ ኃላፊነቱን ይውሰድ እያሉ የተናገሩለት ጉዳይ ነው። አሜኬላዎች በውስጣችን ተዘግዝገው ይገኛሉ። ይሄም ህዝባችንን በእጅጉ ለስቃይ እየዳረገ ይገኛል። ህዝባችን ቀደም ሲል እንደተገለጸው በዘራፊዎች በወንበዴዎች ንብረቱም ህይወቱም አደጋ ላይ ወድቆ ይገኛል። ይሄንን በዋነኛነት መታገልና ማስወገድ ያለብን ደግሞ ከመንግስት ኃላፊነት በላይ የህዝብ ኃላፊነት ሆኖ ይገኛል። አብይ አህመድም ይሁን ሌሎች የክልሉ ተላላኪዎቻቸው መንገዶችን መቆጣጠር ተሳነን የሚሉት አውራ መንገዶችን በሰራዊታቸው ዘግተው መሆኑን ግን ልብ ይሏል። በማሳያነት ጠቅላይ ሚኒስትሩ ደብረ ማርቆስ ጎጃምን ከወለጋ ከወሎም ለማስተሳሰር ቁልፍ ከተማ ናት ሲሉ ስለምን በወታደሮቻቸው ጎጃምን ከወሎ የሚያስተሳስረው አውራ መንገድን ላለፈው 1 ዓመት ከ6 ወር ዘግተው ህዝብን ያሰቃያሉ ብለው ግን እናረጋ ከበደ እንዲጠይቋቸው አይጠበቅም። ከባህር ዳር በሞጣ ወደ አዲስ አበባ የሚወስደው መንገድ
መንገድንስ መንግስታቸው ለግማሽ ዓመት ዘግቶ ማህበረሰቡን ያንገላታው ለምን ይሆን በሚል አቶ ተመስገን እንዲሞግቱም የሚታሰብ አይሆንም። የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞ አሁን የብልጽግናው ስርዓት በተለይም ሲቪል መዋቅሩ ተሽመድምደዋል ይሉና ነገ ምን እንደሚሆን እንኳን የማያውቁና ለማቀደም የማይችሉ ጀነራሎችም ፖለቲካዊ ስራውንም ንግግሩን የሚያደርጉላቸው ሆኗል ብለው በቅርቡ የተደረጉትን የነ ጀነራል አለምሸት ደግፌና የፊልድ ማርሻሉ ማብራሪያዎችን ማሳያ አድርጓል። ወታደራዊ አዛዦችም ቢሆኑ አንዳንዶቹ ደመሰስ ናቸው፣ ሌሎች ደግሞ ተጣምረው ሊያጠቁን ነው፣ ከፊሎቹም ሌላ እያሉ በመደበላል ጎራ ውስጥ ገብተዋል የሚሉት የፋኖ አመራሩም በጥቅሉ ሀገሩ መንግስት አልባ የመሆኑ ዋዜማ ላይ ነው ሲሉ ጠቁመው ኢትዮጵያን ኃይሎችም ለሽግግር ሂደት በጋራ እንዲቆሙ ጥሪ አስተላልፏል። መንግስት አልባ የመሆኑ ዋዜማ ላይ ስለሆነ ሀገሩ ለሌላ የከፍ አደጋ ከመዳረጉ በፊት ሁሉም ኢትዮጵያውያን ኃይሎች ተረባርበው የሚያገዛዝ በማስወገድ በምትኩ ሁሉም ኃይሎች የሚስማሙበት የሽግግር መንግስት ማቋቋም ግዴታ የታሪክ ግዴታችን እንደሆነ የሚያመላክት ነባራዊ ሁኔታ ላይ እንዳለን ይሰማኝ። በቀውስ ውስጥ ማቆየት አንዱን በአንድ በሌላው ኃይል ላይ ማስነሳት ነው የሚፈልገው። በዚህ ደግሞ መድኃኒቱ ምንድን ነው? በጋራ መነሳት። ይህ ሲባል አንዳንዶቹ እንደሚሰጉት ወይ አንዳንዶቹ እንደሚሉት አንደኛው ሰቦርነት እንዲሆን አይደለም። ነባራዊ ሁኔታ ምስሉ የሚፈቅድ አይደለም። ያለንበት ዘመንም ያንን የሚፈቅድ አይደለም። ከእኩልነት ያለፈ በጋራ ከመቆም ያለፈ ነገር እንደማያዋጣው ሁሉም ከታሪኩ በሚገባ ተረድቷል። በጋራ ያላሸነፍነው አገዛዝ ወይም ብቻችንን ያቆምነው መንግስት ዘላቂ ሰላም እንደማይሰጠን፣ ዘላቂ ረፍት እንደማይሰጠን መታወቅ አለበት። ብዝሃነት ያለበት ብዝሃነት ቋንቋ፣ እምነት፣ ብሔር፣ ሃይማኖት ያለበት ሀገር እንደሆነ ይታወቃል። የዛው ልክ ደግሞ በርከት ያሉ የፖለቲካ ፍላጎቶች እንዳሉ ይታወቃል። እነኝህ ሁሉ የሚያስተናግድ ስርዓተ መንግስት ካልተፈጠረ ኢትዮጵያ ዘላቂ ሰላም ውስጥ ልትገባ አይችልም። የአንደኛው ሰላም ብቻውን ደግሞ ዋስትና ሊሆን አይችልም። ጠቅላይ ሚኒስትሩን ጨምሮ በጥቅሉ ስርዓቱን የሚያቃዠው ነው ያሉትን ትብብርን መመስረት ለሀገራችን ቀጣይነት ወሳኝ ነው ሲሉም አንስተው ዳግም ወደ ሌላ ጦርነት ይህ አገዛዝ የሚገባ ከሆነ ግን ፍጻሜው ይሆናል ሲሉም ለኢትዮ ኒውስ ተናግሯል። ይህ ጦርነት ከተጀመረ በተባለው ልክ ከተጀመረ በጣም በአጭር ጊዜ ውስጥ በጣም በጥቂት ወራት ውስጥ የብልጽግና እድሜ ይጠናቀቃል። ከዛ በኋላ የሚመጣው ዘመን የሚሆነው ሌላ ስርዓተ መንግስት ሀገሩን የሚረከብበት እና ኢትዮጵያ ሕዝብ እፎይታም የሚረጋገጥበት ጊዜ ነው ብዬ ነው የማስበው። ህወሓት እያቃዣቸው ነው ሲሉ ምክትል ሊቀመንበሩ ገለጹ። እንደምትሉትም ህወሓት ባዶ ቀፎ ከሆነም ከሌለም በየመድረኩ ስለምን ስለሱ ትናገራላችሁ ሲሉም ጠይቋል። ከፌደራል መንግስቱ ጋር የፕሪቶሪያው ስምምነት ተፈራራሚ የሆነው ህወሓትን የተመለከተው የፕሮፓጋንዳ ዘመቻም ከ4 ኪሎ በስፋት የሚስተጋባ ወቅታዊ ጉዳይ መሆኑ የሚታወቅ ነው። አብይ አናውቆም ሲሉት የነበረው ይህ ድርጅት ከሰሞኑ ደግሞ በፓርላማ በአንድ በኩል ቀልብ ከገዛ እያሉ ሲገልጹት፣ በሌላ በኩል ደግሞ ድልና ህወሓት አራምባና ቆቦ እያሉ ሲያብራሩለት እንደነበር የሚታወስ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። እሳቸው ብቻ ሳይሆኑ አብዛኞቹ የብልጽግና ሹማምንትም ይህንን በንፋስ ላይ የተበተነ ዱቄት ነው ይሉት የነበረን አካል በተመለከተ የንግግሮቻቸው ሁሉ ማሟሻ አድርገው ሲጠቀሙት ይሰማሉ። አዲስ አበባ የሚገኙት የቀድሞ የህወሓትም የትግራይ አመራሮችም ድርጅቱንና የቀድሞ ጓዶቻቸውን ማውገዝ፣ ከህዝብ ተነጥለዋል፣ ወድቀዋል፣ ወዘተ እያሉ ለአብይ ሚዲያዎች ቃለ ምልልስ መስጠትም ፋሽን ይመስላል። ያገዛዙ ልሳናትም ይህንን ድርጅት በዘንዶም በጭራቅም እየመሰሉ አብቅቶለታል፣ ከህዝብ ተነጥሏል ወዘተ የሚለው ማብራሪያም የሰርክ ተግባራቸው ከሆነ ሰነባብቷል። ከዚህ ጋር በተያያዘም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም የኢትዮጵያ መንግስት በድርጅቱ ላይ እያካሄደ ነው ያሉትን የሚዲያና የፖለቲካ ዘመቻ ተከትሎ ያጋዣቸዋል ብለዋል። አቶ አማኑኤል አሰፋ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫዎችን በመጥቀስ ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚነገር ከሆነም በየዕለቱ ስሙን በተለያዩ መድረኮች ማንሳት ለምን አስፈለገ ይላሉ። አክለውም ህወሓት ከሌለም እንደምትሉት ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያም በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ ወጥቶ ህወሓትን እያነሱ መቃዠትን ምን አመጣው ሲሉም ጥያቄ አንስተዋል። አቶ አማኑኤል ድርጅታቸው ተሰሚነትና ክብደት አሁንም እንዳለው ለመጠቆም በሚመስል መልኩም በሞት አካል ላይ ማንም ድንጋይ እንደማይወረውር ይታወቃል የሚል አባባልንም በማሳያነት አቅርቧል።
የአማራ ሙሴ ነኝ ያሉት ኮሎኔል ደመቀ ዘውዱ እርሻ መሬት አላገኘሁም ያለ ነጻነት ምን ያደርጋል እያለን ነው ሲሉ ገለጹ። የአብይ አህመድ ፈላስፋ የሆኑት ዳኛቸው አሰፋ ደግሞ የተከዜ አባል በመሆኔ ከአሜሪካ ትኬት ልላክል ተባልኩ ብለዋል። ምንም እንኳን አብይ ወደ ስልጣን እንዲመጣ ያደረኩት እኔ ነኝ ቢሉም ከፍተኛ የብልጽግና ሹማምንት ግን ሳይታደሙበት የቀሩትን ከመንግስት የጸጥታ ኃይሎች ጋር የተኩስ ልውውጥ ያደረጉበትን 10ኛ ዓመት ኮሎኔሉ አክብረዋል።